የወይን ጠጅ እኮ የላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ሰማያዊ መንገድ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ። በቤተ ክርስቲያን ታሪክ ደምቆ ከሚከበሩ በዓላት አንዱ የቃና ዘገሊላ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን የገለጠበት፣ ውሃውን ወደ ወይን የለወጠበትና ጋብቻን የቀደሰበት ዕለት ነው። ታዲያ ዛሬ ይህን ድንቅ ታሪክ ሚስጥርና ትርጉምን አብረን እንመለከታለን። ሼር፣ ላይክ፣ ኮሜንት በማድረግ አብራችሁን ቆዩ። በገሊላ አውራጃ በምትገኝ ቃና በተባለች መንደር አንድ የሰርግ ድግስ ተዘጋጀ። ወደዛ ሰርግም የጌታ እናታችን ቅድስት ድንግል ማርያም ተጠርታ ነበር። ጌታችንና ደቀ መዛሙርትም ተጋብዘው በሰርጉ ላይ ተገኙ። ሰርጉ በደመቀ ሁኔታ እየተከናወነ ሳለ ያልታሰበ ችግር ተከሰተ። የወይን ጠጁ አለቀ። በወቅቱ ባህል የወይን ጠጅ ማለቅ ለሙሽሮቹ ትልቅ ሀፍረትና የደስታ መጉደል ምልክት ነበር። የሰዎችን ጭንቀት የተረዳችው እመቤታችን ቅድስት ድንግል ማርያም ወደ ልጇ ቀርባ የወይን ጠጅ እኮ የላቸውም አለችው። ይህ ንግግር የእናታዊ ርኅራኄነቷን አማላጅነቷን ትልቅ ማሳያ ነው። ጌታችንም አገልጋዮችን ጋኖችን ውሃ ሙሏቸው አላቸው። 6ቱንም የድንጋይ ጋኖች እስከ አፏቸው ሞሏቸው። ከዚያም ቀድታችሁ ለሰርግ አሳላፊ ስጡት አላቸው። ውሃው ወደ ማለፊያው ወይም ወደ ወይን ጠጅ ተለወጠ። የሰርጉ አሳላፊም የወይን ጣዕሙን በቀመሰ ጊዜ ተደንቆ ሙሽራውን እንዲህ አለው፣ ሰው ሁሉ መጀመሪያ መልካሙን ወይን ጠጅ ያቀርባል፣ አንተ ግን መልካሙን ወይን እስካሁን አቆየህ አለው። ታዲያ የዚህ ታላቅ ታሪክ ምስጢሩ ምንድን ነው? ይህ ተአምር ለምን ተደረገ? አንደኛ አምላክነቱን ለመግለጽ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረትን የመለወጥ ስልጣን እንዳለውና የዓለም ብርሃን መሆኑን ያስመሰከረበት የመጀመሪያ ተአምሩ ነው። ሁለተኛ ጋብቻን ለመቀደስ። ጌታ በሰርግ ላይ በመገኘት ሥርዓተ ጋብቻን ክብሩን የቀደሰበት መሆኑን አረጋግጧል። ሶስተኛ የእመቤታችን የቅድስት ድንግል ማርያም አማላጅነት። እመቤታችን ቅድስት ድንግል ማርያም ለሰው ልጆች በችግራቸው ጊዜ በልጇ ፊት እንደምትቆም የታየበት ታላቅ ምስጢር ነው። ምስጢረ ቁርባን። አራተኛው ውሃው ወደ ወይን መለወጡ በኋላ ላይ ወይኑ ወደ ክቡር ደሙ መለወጡ ምሳሌ ነው። ተመልካቾቻችን ቃና ዘገሊላ የደስታና የበረከት በዓል ነው። ጌታ በቃና ዘገሊላ ተገኝቶ የሰዎችን ሀፍረት ወደ ደስታ እንደለወጠ የእኛንም ሕይወት እንዲባርክልን የዘወትር ጸሎታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልኝ። እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ።